አገራችን ያላትን ሰፊ የተፈጥሮ ሀብት በታታሪ ልጆቿ አልምተን ብልጽግናን ለሁሉም ለማዳረስ የሚያስችል የተሳካ የልማት እንቅስቃሴ ማካሄድ ከጀመርን ውለን አድረናል። በዚህ ጥረት ኢኮኖሚያችን ላለፉት ጥቂት ዓመታት በተከታታይ በአማካይ ከ10 በመቶ የማያንስ እድገት አስመዝግቧል። ይህ በመንግስት በግሉ ሴክተርና በመላው ሕዝብ የተቀናጀ ጥረት በመመዝገብ ላይ ያለ ታላቅ የኢኮኖሚ ድል ለሚቀጥሉት 20 እና 30 ዓመታት ያለማቋረጥ ከቀጠለ አገራችን በእርግጠኝነት የመካከለኛ ገቢ አገሮችን ጎራ ትቀላቀላለች ብዬ አምናለሁ። ለወይን ጋዜጣ ከሰጡ ቃለ ምልልስ የተወሰደ። ጠቅላይ ሚኒስትር መለስ ዜናዊ ወይም ለገሰ ዜናዊ አስረስ ሚያዝያ 30 ቀን 1947 ዓ.ም ነበር የተወለዱት። ወደ ሜዳ የገቡት ደግሞ በ1967 ሲሆን አሁን ከዚህ ዓለም በሞት የተለዩት በ57 ዓመታቸው ነው። በጠቅላይ ሚኒስትሩ ያጸደ ስጋ መለየት ምክንያት የታወጀውን ብሔራዊ የሐዘን ሰሞን አስበን ስለሳቸው የተጻፉ አንዳንድ ነገሮችን ያነሳን እንጨዋወት ወደናል። ለዚህ ዝግጅት ዋቢ ከሆኑ መጻሕፍት መካከል በብርሃኑ አባዲ የተተረጎመው የኃይላይ ሀድጉ ጽናት መጽሐፍ፣ በሙሉጌታ ደባልቆ የተሰናዳው ጋልሃቲ ሰጊ ይገኙበታል። ለመጽሐፉ ባለቤቶች በኒያላ ኢንሹራንስ አክሲዮን ማህበር በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። ማገብት ማህበረ ገስገስቲ ብሔረ ትግራይ የተሰኘ ህቡ ድርጅት ወታደራዊ ኦፕሬሽን እንዲጀመር ያቅዳል። ለዚህ የሚጠቅሙ ወደ ህዝባዊ ግንባር ሐርነት ኤርትራ ሻዕቢያ ወታደራዊ ማሰልጠኛ በመሄድ የሚሰለጥኑ ወጣቶች ይመረጣሉ። እነዚህም ሰልጣኞች በጥር 1967 አስመራ ላይ እንዲገናኙ ይወሰናል። ወጣቶቹም አማጻዬ፣ የዛሬው አባይ፣ ዓለም ሰገድ መንገሻ ወይም ኃይሉ፣ ሳህል አብርሃ ወይም ስዬ፣ አጽባህ ዳኘው፣ ሸዊት፣ ዮሐንስ ገብረመድህን ወይም ዋልታ፣ ትኩ ወልዱ ወይም አውዓሎም እና ለገሰ ዜናዊ ማለት መለስ ዜናዊ ነበሩ። በኋላም ሌሎች ወጣት አርሶ አደሮች እንዲጨመሩ ተደርጓል። በሌላ በኩል ከየካቲት 5 1967 ዓ.ም ጀምሮ በሽረ እንደ ስላሴ አካባቢ የተሰባሰቡት አረጋዊ በረሀ በሪሁ፣ ፋንታውን ዘራጽዮን ግደይ፣ ዘሩ ገሰሰ አጋዚ፣ ሙሉጌታ ሀጎስ አስፋሃ፣ እምባዬ መስፍን ስዩም፣ አርፋይኔ ካሳይ ፀሐዬን፣ በማግስቱ ደግሞ ሌሎች ወጣቶችም ተቀላቅለዋል። ንጉሠ ታየ ቀለበት፣ ካሳይ በረሀ፣ አብጦ ታከለና ብርሃን አየለ። ከአካባቢው ወጣቶች አንዱ የሆነው 11ኛው መብራቱ መለይ ወይም ኮከብ ከነትጥቁ ተቀላቅሏቸው እየመራ የካቲት 11 1967 ደደቢት ደረሱ። የትጥቅ ትግል ጅማሬ ጥይት ተተኮሰ። ለስልጠና ወደ ሻዕቢያ ተልከው አስመራ የደረሱት ወጣቶች በጸጥታው ምክንያት ከሻዕቢያ ወገን መጥቶ የሚቀበላቸው አጥተው ተቸገሩ። በማያውቁት ከተማ አንድ ቦታ ላይ ታጉሮ መቆየታቸው ለመንግስት የጸጥታ ኃይሎች ምቹ ሆኖ መቆየት ሆነ። አልጋ ያስያዟቸው ባለ ሆቴሎችም በእንግዶቹ ሁኔታና በጸጥታ ኃይሎቹ የጎዳና ላይ ተኩስና ፍተሻ እየተረበሹ ሰበብ ከምታመጡብን ልቀቁልን ይሏቸው ገቡ። በዚህ ጊዜ ወደ ከተማ ሹልክ ብሎ ወጣ ያለ የሚበላ እንኳን ገዝቶ የሚያመጣላቸው ከቡድኑ ትንሽ ዕድሜ የነበረው ለገሰ ዜናዊ ነበር። አንድ ቀን እንዲህ ይሆናል። ለገሰን ምግብ እንዲገዛ ልከውት ሳለ የጸጥታ ኃይሎቹ ያልተለመደ እንቅስቃሴ ሲያደርጉ ባለ ሆቴሎቹ ይደናገጡና በድንገት ምልምሎቹን ሆቴሉን እንዲለቁ አደረጓቸው። ለገሰ ዜናዊ እንደተለመደው የሚበላ ቲማቲም ገዝቶ ሲመጣ ባልደረቦቹ የሉም። የጸጥታ ኃይሎቹ በጀመሩት የቤት ለቤት አሰሳ ሳቢያ ክፍላቸውን ለቀው እንደሸሹ ይነገረዋል። የት ብሎ ይፈልጋቸው? በዚህ ላይ ከተማዋ በአሰሳው ምክንያት ተወጥራ በአንድ እግሯ ቆማለች።
ግራ ተጋብቶ ከሆቴሉ የወጣው ለገሰ ዜናዊ የሚያውቃቸው ሰዎች መኪና ስታልፍ ይመለከትና አስቁሞ ይሳፈራል። እነሱም የሚሄዱት ደቡብ ኤርትራ አቅጣጫ ወደምትገኘው አዲኳላ መሆኑን ይነግሩታል። እዚህ ከመቆየትና በአሳሽ ወታደሮች እጅ ከመያዝ ይሻላል ብሎ አብሯቸው አዲኳላ ይገባል። ከሁለት ቀናት በኋላ እነ ሙሴ ከሻዕቢያ ተልከው በድብቅ አስመራ በመግባት የተቀሩትን ምልምሎች አግኝተው በጨለማ ይዘዋቸው ወጡና ርዕሰ አዲ ወደምትባል ወደ ሻዕቢያ ነጻ መሬት ወሰዷቸው። ከሁለት ሳምንት በኋላ ከስልጣኞቹ መሃል አማሃ ፀሐዬ አባይና ዓለምሰገድ መንገሻ ኃይሉ ለድርጅታዊ ተልእኮ ወደ ትግራይ ሲመለሱ በአዲኳላ በኩል ሲያልፉ ለገሰ ዜናዊ ድንገት ያገኙትና እሱም በየበኩላቸው የደረሰባቸውን እየተጨዋወቱ አብረውት ወደ አድዋ ዘለቁ። አድዋም በመለስ ወላጆች ቤት ውስጥ ለጥቂት ቀናት ቆይተው ድርጅታዊ ሥራቸውን ፈጽመው ተያይዘው ደደቢት ገቡ። ታሃት ትግል በጀመረበት ጊዜ ትግራይ ውስጥ ሌሎችም ትግል የሚያካሂዱ ድርጅቶች ነበሩ። ኢያፓ፣ ኢያስና ኢዲዩ። ከዚህ ሌላ ደግሞ ለትግራይ ነጻነት የሚታገለው ግግሃት ግንባር ገድሊ ሓርነት ትግራይ የሚባል ነበር። ታሃት ከዚህ ድርጅት ጋር ለመወያየት በጋራ ለመስራት ያቅድ ነበር። ከህዳር 1968 ዓመተ ምህረት ጀምሮ የስምሪት ማዕከሉን ወደ ዴማ ማሯ ካዛወረበት ምክንያት አንዱም ከዚህ በምስራቅ ትግራይ ከሚሰራ ድርጅት ጋር ለመስራት ነበር። ነገር ግን ድርጅቱ አመራሮቹ እርስ በርሳቸው እየተጠፋፉና በሶስት አንጃ ተከፋፍለው ነበር የቆያቸው። ከሶስቱ አንጃዎች ሁለቱን አግኝተው ለመወያየት ይወስናሉ። ከውይይቱ በፊት ታጋዮቹ ተቀራርበው የመዋልና የማደር ዕድል አገኙ። የታሃት ታጋዮች የግንባር ገድሊ ሓርነት ትግራይ ታጋዮችን ችግር ተረዱ። እንዴት ነው ከዚህ ግንባር ጋር አንድነት መፍጠር የሚቻለው ብለው ጥያቄ ያነሱ። ግንባር ቀደሙ መለስ ዜናዊ ነበር። ግንባሩ ህዝባዊ ባህሪ ስለሌለው ከታሃት ጋር አንድነት ከፈጠረ በኋላ ግድያ መፈጸሙ እንደማይቀር ማስረዳት የታሃት ታጋዮችን መቀስቀስ ጀመረ። የመለስ ቅስቀሳ ያሳመናቸው ታጋዮች ከግግሃት ጋር አናብርም በማለት አቋም ወሰዱ። ዋልታ፣ ቀለበትና ፀሐዬ መለስን ሐሳብ በመቀበል ታጋዮችን ለማሳመን ተንቀሳቀሱ። ሁኔታው ያላማረው ስዩም ወዲያውኑ መለስን ለብቻው ጠርቶ ገሰጸው። ምን እያልክ ነው? ለምን ታጋዮችን ታሳድማለህ? እናንተ አሁን የምታነሱት ነጥብ እኛ ቀድመን አይተነዋል። ወደ ኋላ አትመልሱን። ያቀድነው ትልቅ ሥራ ስላለ እንቅፋት አትፍጠሩ ማለት አስረዳው። መለስ ግን እንዴት አድርገን ነው ከነፍሰ ገዳዮችና አድርባዮች ጋር አንድነት የምንፈጥረው አለ። ስማ መለስ፣ አሁን ወደ ኋላ እንመለስም። እቅዳችን ከተበላሸ አንተን ነው እናስረው በማለት ገሰጸው። በኋላም መለስ በጉልበት ሥራ እንዲቀጣ ወሰነው። የግንባር ገድሊ ሓርነት ትግራይ መሪዎች በፖለቲካ ብስለት ይበልጡናል የሚሏቸውን ታጋዮች ይገሏቸዋል። የጠራ መስመር ከሌለውና የሌሎችን ብቃትና መብሰል እንደ ጸጋ ከማይቀበል ድርጅት ጋር ግንባር መፍጠር አያስፈልግም የሚል ነበር የመለስ አቋም። ይህ አቋም ግን አመራሮቹም ላይ ተጽዕኖ ሳያሳድር አልቀረም። የታሃት መሪዎች ከውይይቱ በፊት በእናንተ እጅ ስለጠፉት ታጋዮች ኃላፊነት መውሰድ አለባችሁ የሚል ቅድመ ሁኔታ አቀረቡ። ይህን ባለመቀበላቸው ስብሰባው ተበተነ። ከዚያም የታሃት አመራሮች የግግሃት አመራሮች ትጥቃቸውን እንዲፈቱ አደረጉ። አንዱ መሪ ብቻ እጅ አልሰጥም ብሎ ሲዋጋ ተገደለ። አንዱ እጁን ከሰጠ በኋላ አመለጠ። የተቀሩት አባሎች እጃቸውን ሰጥተው ስለ እርምጃው ማብራሪያ ተደረገላቸው። ምርጫም ተሰጣቸው። ወይ አብሮ መታገል ወይ ወደ ቤተሰቦቻቸው መሄድ። እንደየምርጫቸው ወሰኑ። የግንባር ገድሊ ሓርነት ትግራይ ህልውናም አከተመ። በአንድ ወቅት የህወሓት አመራሮች ወደ አንድ መንደር ያመራሉ። በአንድ አርሶ አደር ቤትም ረፍት ያደርጋሉ። ቤት ያፈራው ምግብ ይዘጋጅላቸዋል። አርሶ አደሯ ሰዎቹ ታጋዮች መሆናቸውን ብቻ እንጂ እነማን እንደሆኑ አላወቁም። ገሚሶቹ ታጋዮች ከቤተሰቡ አባላት ጋር ያወራሉ። ገሚሶቹ ደግሞ ወጣ ብለው ከአካባቢው ህብረተሰብ ጋር መረጃ ይለዋወጣሉ። አንዱ ታጋይ ግን ማንበቡን ተያይዞታል ለብቻው።
ወደ ቤቱ የሚወጡትና የሚገቡት ልጆች ሁኔታ የሚረብሽ ቢሆንም እርሱ ግን ቀልቡ ከመጽሐፉ ጋር ነበር። ሌሊቱን በሙሉ ሳይፈዝና ሳይደነግዝ በንባቡ ተጠምዶ አደረ። ጓደኞቹም እየተመላለሱ መጡ። እርሱ ግን ልብ ሳይላቸው ያነባል። ልማዱን ያውቃሉና ሊረብሹት አልፈለጉም። የቤቱ ባለቤት ማወራዋም ጨነቃቸው። ሌሎቹ የሚበላ የሚጠጣ ቀማምሰዋል። ይህ ታጋይ ግን ምግብ ሳይሆን መጽሐፍ ቀለቡ ይመስል በንባብ ተጠምዷል። በትግራይ ማህበረሰብ ልምድ ውስጥ ወንድ ልጅ ቤት ውስጥ ተቀምጦ ሴቲቱ ቤት ውስጥ ሊጥ ማቡካት አትችልም። ሊጡን በወንዱ ፊት ካቦካች ነውር ይሆናል፣ አልተለመደምና። ታዲያ በወቅቱ ማወራዋ ሊጥ ሊያቦኩ ፈለጉ። ለረፍት ከጓደኞቹ ጋር ድንገት የመጣው እንግዳ ታጋይ ግን አሁንም ያነባል። ማወራዋ በሁኔታው ተገረሙ። አንባቢው ታጋይ ወደ ተቀመጠበት ስፍራም 10 ገባ ወጣ ማለት ጀመሩ። አሁን ወጣ ገባ ማለቴ ገብቶት ይወጣል በማለት በተስፋ መጠባበቃቸውን ቀጠሉ። ሰውየው ግን ነገር ይማራላቸው። አሁንም ማንበቡን ቀጥሏል። የማወራውን 10 ገባ ወጣ ማለት ያላማረው አንዱ ታጋይ ሴትዮዋን ጠጋ ብሎ ምነው ማማ ችግር አለ እንዴ ብሎ ጠየቃቸው። ሴትዮዋም ምንም የተፈጠረ ችግር የለም በማለት ወደ መጽሐፍ አንባቢው ታጋይ ፊታቸውን አስረው ምን አይነት ትዕግስት ነው አየልውስ አሉ። አየልውስ በትግርኛ ሊጥ ለማቡካት እንኳን ጊዜ የማይሰጥ ማለት ነው። ይህ አየልውስ ተብሎ በማወራዋ ቅጽል ስም የተሰጠው አንባቢ መለስ ዜናዊ ነበር። ከዚያ ጊዜ ጀምሮም ይህን የሰሙና የሚቀርቡት ታጋዮች አየልውስ ብለው ይጠሩታል። እርሱም በዚህ አጠራር አይከፋም። አየልውስ ብዙ መጽሐፍትን አንብቧል። ከብዙ ታጋዮች ጋርም በቡድንና በተናጠል ተወያይቷል። ከሕዝብ ጋርም መደበኛና መደበኛ ባልሆኑ አጋጣሚዎች በመገናኘት የሕዝቡን ልብ ፍላጎት አንብቧል። ከሕዝቡ ጋር ከታጋዩ እንዲሁም ከመጽሐፍት ብዙ ቁም ነገሮችን ተምሯል። እኒህን ልምዶቹን በመጽሐፍ በማስተማርና የትግሉ መስመሮቹንና አቅጣጫዎቹን በመለየት በኩልም ከሌሎች ታጋዮች ጋር በመሆን የጎላ ሚና ተጫውቷል። የድርጅቱንና የትግሉን መስመር አቅጣጫዎች በዝርዝርና በጥልቀት በማጥናትና ሌሎች አመራሮችና ታጋዮች እንዲጨብጡት በማድረግ መሪና ሁለገብ ሚና ተጫውቷል። አየልውስ የርዕዮተ ዓለምና የወታደራዊ ዶክትሪን ጽሑፎችን ከመጻፍና ከማስተማር ባሻገር በወይንና አብዮታዊ ዲሞክራሲ ጋዜጦችና መጽሔቶች እንዲሁም በድምፅ ወያኔ ትግራይ ሬዲዮ ላይ በተደጋጋሚ በመጻፍ ይታወቃል። ሌሎች አመራሮችና የትግል ጓዶችም እንዲጽፉና ሐሳብ አፍላቂ እንዲሆኑ ከማበረታታቱም በላይ ለጽሑፎቻቸው የሚያግዝ ዝርዝር ቢጋር አውጥቶ እስከ መስጠት የሚደርስ ትጋትና ቀናነት ነበረው። ተገዝተው የመጡና በጦርነት ወቅት የተገኙ መጽሐፍት በፖለቲካ ቢሮ ይሰበሰባሉ። እኔም መለስ ያላነበባቸው መጽሐፍት የሉም። የማንበብ ፍጥነቱና ልማዱ ከሌላው ለየት ይላል። መጽሐፉን አንብበው ጨርሶ ለጓደኞቹ አንብቦት ብሎ ይሰጣቸዋል። የሚገርመው ነገር ተረኛ አንባቢው ማን ይሁን ማን አይታወቅም። አጠገቡ ላገኘው ታጋይ አንብብ ብሎ ይሰጣል። እንዲያነበውም ያበረታተዋል፣ ያግዘዋል። የማንበብ ልምዱ የተለየ እንደሆነ ሁሉም ታጋይ ይመሰክርለታል። ለሌሎችም እገዛ ያደርጋል። በመለስ እገዛ የተለወጡ በርካታ ታጋዮች አሉ። አየልውስ ታላላቅ ወታደራዊ ዕቅዶችንም በመንደፍም የረቀቀ ዕውቀት ነበረው። 604ኛ ኮር ፍጻሜ ወታደራዊ ዕቅድም ሲወጣ ከሌሎች አመራሮች ጋር በመሆንና ጦርነቱን በመምራት ጉልህ ሚና ተጫውቷል። አንዳንድ ከትግሉ ውጭ ያሉና የነበሩ ሰዎች የአየልውስ ዕውቀት በፖለቲካ ብቻ እንደታጠረ ያህል ቢገምቱም የእርሱ ዕውቀትና ክህሎት ግን በወታደራዊ መስክ ተፈትኖ የተረጋገጠ መሆኑን አብዛኛው የህወሓት ታጋይ ይመሰክራል። የህወሓት ፖሊት ቢሮዎችም ይህን ሀቅ በተለያየ ወቅቶችና አጋጣሚዎች ገልጸውታል። አዲሱ ወታደራዊ ጥበብና ሳይንስ ለመጀመሪያ ጊዜ ጥልቅ ጥናት ማድረግ ያመነጨውም መለስ ነበር። የወታደራዊ ሳይንስ ጥበብ መጽሐፍ ከመሆኑ በፊት በእጁ በትግርኛ ቋንቋ ነበር የጻፈው። ይህ የትግርኛ ጽሑፉ ካልሃቲ ሰጊ በተባለው መጽሐፍ ውስጥ ይገኛል።
የጋልሃት ሰጊ መጽሐፍ አዘጋጅ በአንድ ወቅት ታጋይ ክንፈ ገብረመድህንን አነጋግረውት ነበረ። እርሱም እንዲህ ሲል ነበር የነገራቸው። የህወሓትን አመራር ግንባር ቀደም ታጋይ እና ተራ ሰራዊት አቅምና ኮሚትመንት ለያይቶና ደረጃ ሰጥቶ ለማቅረብ በእጅጉ አስቸጋሪ ነው። በሶስቱም አካባቢ ይህ ነው የሚባል ክፍተትና ግንብ የለም። በበኩሌ አይታየኝም። ለመስዋዕትነት ዝግጁ መሆንን በተመለከተ በትግል ዘመኔ መስዋዕትነትን ሆን ብሎ የሚሸሽ የህወሓት ታጋይ አላጋጠመኝም። የህወሓት አመራርም በየጊዜው ራሱ ከፊት እንደቀደመና በተግባርም መስዋዕትነት እየከፈለ የመጣ ነው። የፖለቲካ ብስለትን በተመለከተ የህወሓት ፖሊት ቢሮና ማዕከላዊ ኮሚቴው አብዛኛው ያነባል፣ ይጽፋል፣ መስመሮችን በሚገባ ይተነትናል። እኔም አነባለሁ፣ ጽፋለሁ፣ ተነትናለሁ። ይገርማል። የህወሓት ካድሬ መስመሮቻችንን በመተንተንና አንዳንዴም በመጻፍ የታደለ ነው። ብዙም የጎላ ልዩነት አታይበትም። ሁላችንም የህወሓት ፖሊት ቢሮ አባላት ከሞላ ጎደል ተመሳሳይነት አለ ልልህ ይችላል። ከመካከላችን ግን አንድ ሰው በሁሉም መስክ የተመዘዛል። የህወሓት አመራር ከሚታወቅበት ጥንካሬው አንዱ ሁሉንም ነገር በጋራ ተወያይቶ በኮሚቴው ውሳኔ ማሳለፉ ሚስጥር ነው። ኮሚቴው ውሳኔ ደግሞ በውይይት ዳብሮ የሚመጣ ስለሆነ ባለቤቱ ኮሚቴው ነው። ፖሊት ቢሮም ይህንኑ ማዕከላዊ ኮሚቴው ውሳኔዎችን የሚያስተላልፈው በጋራና በኮሚቴ አማካይነት ነበር። ስለዚህ በእንዲህ አይነት ልምድና አሰራር የመጣ የድርጅታችን አመራር አብዛኛው አቅሙ ተመሳሳይ ነው ሊባል ይችላል። ከመካከላችን ግን አንዱ ሰው ይለያል፣ ይልቃል። ይህም ሰው መለስ ዜናዊ ነው። ዕውቀቱና ድርሻው የላቀ ነው። እንደርሱ አይነት ሰዎችም በየጊዜው የሚገኙ አይደሉም። ታጋይ ክንፈ ገብረመድህን። የኢህአዴግ ሰራዊት ወደ አዲስ አበባ እንዲገባ ለንደን ከሚገኙት መሪዎቹ መልእክት ደረሰው። ለንደን የሚገኙት የኢህአዴግ መሪዎች ሁሉንም የፖለቲካ ድርጅቶች የሚያሳትፍ የሽግግር መንግስት እንዲመሰረት በመግለጽ ጋዜጣዊ መግለጫ ሰጡ። መለስና ስዩም ለንደን ለቀው ሳይወጡ ወደ ማረፊያቸው የሄደው የኢህአዴግ ትግል ደጋፊ የሆነው ሱዳናዊው አልፋቲህ ሩዋ ሁለቱንም መሪዎች አቅፎ ሳማቸው። በአስቸኳይ ወደ ኢትዮጵያ እንድትገቡ የሚል መልእክት ከአገር ቤት ካሉት ጓዶቻቸው ደረሳቸው። እንዴት ነው በፍጥነት መግባት የሚቻለው ብሎ ስዩም አልፋቲህን ጠየቀው። አልፋቲህ በበኩሉ ካርቱም ከገቡ በኋላ በራሱ የግል አውሮፕላን ወደ አዲስ አበባ እንደሚወስዳቸው አረጋገጠላቸው። ስዩም በሐሳቡ ተስማምቶ ለጻድቃን ገብረትንሳኤ ስላመጣጣቸው ነገረው። ሆኖም ጻድቃን የቦሌ ዓለም አቀፍ አውሮፕላን ጣቢያን አልፈተሽነውም በማለት ሐሳቡን ተቃወመው። አበበ ተክለ ሃይማኖትም ጀቤ በስዩም ሐሳብ አልተስማማም። ተወልደም የነጻድቃንን ሐሳብ በመደገፍ ከሱዳን በሁመራ አድርገው በዳንሻና ጎንደር ዞረው አዲስ አበባ እንዲገቡ መከረ። አልፋቲህ በእኛ አውሮፕላን ነው የምትጓዙት፣ አሁን በተባለው መንገድ ከሆነ መክረማችሁ ነው አላቸው። ስዩም እንደገና ከጻድቃን ጋር በመገናኘት ቶሎ መግባት እንዳለብን ተገንዝበናል፣ ስለዚህ በአውሮፕላን እንመጣለን በማለት ገለጸለት። ጻድቃን ግን አልተስማማም። ይሄ ሊሆን አይችልም፣ በአውሮፕላን መምጣት የለባችሁም በማለት በአጽንኦት ተነጋገሩ። ስዩም ይመጣሉ ተብሎ ከታወጀ በእርግጥ አደገኛ ነው፣ ድንገት ሳይታወቅ ቢመጣ ግን አደጋ አይኖረውም፣ በአካባቢው የተቀበረ ፈንጂ እንዳይኖር ፍተሻ አድርጉ በማለት አስረዳ። ከለንደን የተነሳው ጀት ካርቱም አረፈ። ከ3 ቀን በኋላ ስዩም መስፍን፣ መለስ ዜናዊና ሌሎች 7 ሰዎችን ያሳፈረች አነስተኛ አውሮፕላን ከካርቱም ተነስታ አየር ላይ መጠቀች። የአውሮፕላኗ ባለቤት አልፋቲህ ረዳት አብራሪ ሆኖ እየመራ ነው። የቦሌ ዓለም አቀፍ አውሮፕላን ጣቢያ በታንኮች ተከቧል። የአውሮፕላን በረራ ከተቋረጠ ሳምንት አልፎታል። ጻድቃን ከስዩም ጋር ከተነጋገረ በኋላ ከክንፈ ገብረመድህን ከአበበ ተክለ ሃይማኖት ጋር ወደ አውሮፕላን ጣቢያው ሄደ። ወደ አቶ መኮንን ቢሮ እንደገባ ከፍተኛ ወታደራዊ መሪዎች መሆናቸውን በመግለጽ ራሱን አስተዋወቀ። የኢህአዴግ መሪዎች በአውሮፕላን እየመጡ መሆናቸውን በማስረዳት ታወር እንዲከፈትላቸው ጠየቀ። አቶ መኮንን በጥያቄያቸው ተገረመ። የሀገር መሪዎች እንዲህ እንደዋዛ እየመጡ ነው ይባላል እንዴ? ጻድቃን የአቶ መኮንን ስጋት ገብቶታል። ነገር ግን ምርጫ የለምና አስቸኳይ መፍትሄ ብቻ እንደሚያስፈልግ ተናገረ። ጥሩ፣ እንደዛ ከሆነ የአውሮፕላኑን ፍሪኩዌንሲና ቴል ነምበር ልትነግሩኝ ከቻላችሁ፣ ታንኮቻችሁን ለማንሳት ከፈቀዳችሁ፣ ከሁሉም በላይ በመሪዎቻችሁ ለሚደርሰው ማንኛውም አደጋ ኃላፊነት ከወሰዳችሁ ታወሩ ይከፈታል በማለት መለሰ። ሁሉም ተስማሙ። እነ ጻድቃን ሲነጋገሩ አውሮፕላኗ በሰማይ ላይ ነች።
መለስ መጽሐፍ እያነበበ ነው። ስዩም ግን በአንድ ጉዳይ ሐሳቡ ተሰርቋል። የአውሮፕላኑ ዋና አብራሪና ረዳቱ አልፋቲህ እርዋ ተጨንቋል። ሁለቱም ላብ ስምጥ አድርጓቸዋል። አልፋቲህ በደመነፍስ ቁልፎቹን እየነካካ አንገቱን ደፍቷል። ሁኔታቸው ያስደነገጠው ስዩም አልፋቲህ ምን ሆናችኋል? ምን አጋጠመ? አይ ደህና ነን። ደህና እንዳልሆናችሁ እያየው ነው። አዎ የተወሰነ ችግር አጋጥሞናል፣ ግን ደህና ቀስ ብለን ማረፍ እንችላለን በማለት አልፋቲህ ስዩምን ለማረጋጋት ሞከረ። ለራሱ ግን አልተረጋጋም። እንደገና ወደ ስዩም ተመለከተና አሁን አንዱ ሞተር ቆሟል፣ ግን የሆነ ቦታ ማረፍ እንችላለን። ስዩም እጅግ ደነገጠ። የሚናገረው ቃል ጠፋበት። አውሮፕላኗ እንደምትወድቅ አልተጠራጠረም። የአደጋው ጦስ እሱ እንደሆነ ተሰማው። በአውሮፕላን መምጣት የለባችሁም በማለት ጻድቃን የተናገረው በአእምሮ አቃጨለ። ፊቱን ወደ መለስ አዙሮ ተመለከተው። መለስ 17 ዓመት ያካሄድነው ተጋድሎ በእኔ ሰበብ የተሰናከለ ነው። ጓዶች በአውሮፕላን አትምጡ ብለው ሲከራከሩ አልሰማ በማለቴ ለአደጋ ተጋለጠን ሲል ተናገረ። በቃ ስዩም እባክህ አትጨነቅ። አሁንስ እንደ ገርግስ እህቴ ሆንክ መሰለኝ። ከወጣ እንወጣለን፣ ካልሆነ ደግሞ በቃ ሆኗል ብሎት ወደ መጽሐፍ ንባቡ ገባ። መለስ ስዩምን ሊያጽናናው ሞከረ፣ ግን አልተቻለውም። ስዩም ፊቱን ወደ ዋናው አብራሪና ወደ አልፋቲህ አዞረ። ወደ ማዜን የምታደርሳችሁ ከሆነ ሞክሩ፣ ካልሆነ እንደዚሁ ከምንወድቅ የሆነ ሜዳ መርጣችሁ ለማረፍ ጥረት አድርጉ አላቸው። አብራሪዎቹ መልስ አልሰጡም። በሁሉም አቅጣጫ ጸጥታ ሰፈነ። ነገር ግን ጸጥታው ብዙ አልቆየም። ኮንግራጁሌሽን የቆመው ሞተር መስራት ጀመረ የሚል የአልፋቲህ ድምፅ አስተጋባ። በአውሮፕላኑ ነግሶ የቆየው ጭንቀትና ሐዘን ከመቅጽበት ተገፈፈ። አውሮፕላኗም በሰላም አዲስ አበባ ደረሰች። ስዩም መስፍን አልፋቲህ እርዋን ተጠምጥሞ ሳመው። እነ ጻድቃን መኪና አዘጋጅተው ተቀበሏቸው። ወደ ማረፊያቸው ሲጓዙ ሁሉም ስለ ከተማው ሁኔታ፣ ስለ ታጋዮችና የሕዝብ እንቅስቃሴ ያወሩ ነበር ይላሉ ኃይላይ ሀድጉ በጽናት መጽሐፋቸው።